ሰላም ለእናንተ ወገኖቼ ወንድማችሁ ወንድም ደስታ ከማላ ነኝ። ይህንን ቪዲዮ የምሰራው በቅርቡ አንድ ቪዲዮ ደርሶኛል። በዛ ቪዲዮ የኢትዮጵያ ሐዋርያት ቤተ እምነት የወንጌል አስተማሪ የሆኑት ወንድማችን በረከት ማቴዎስ ከኢትዮጵያ ሐዋርያት ቤተክርስቲያን የወጡ ሰዎች ከብርሃን ወደ ጨለማ እንደሄዱ የተናገረበት ቪዲዮ ነው። ለዛ ቪዲዮ ምላሽ ለመስጠት ነው። ወንድማችን በዛ ቪዲዮ የኤፌሶን ሰዎች ከቁጣ ልጅነት ወደ ተመረጡ ልጅነት የመጡት በኢየሱስ ስም ጥምቀት ነው በማለት ጥምቀት ከጨለማ ልጅነት ወደ ተመረጡ ልጅነት ያሻግራል፣ ከቤተ እምነቱ የሚወጡ ሰዎች ከብርሃን ወደ ጨለማ ሄደዋል የሚል ንግግር አስተላልፈዋል። ወንድማችን አንተ የጠቀስከው ክፍል የሐዋርያት ሥራ ምዕራፍ 19 ከቁጥር 5 እና ኤፌሶን 2 እንዲሁም 1-2 ምዕራፎች አንተ ያልካቸውን ንግግሮች አይሉም። አንተ የተናገርከው በመደመርና በመቀነስ ስሌት የራስን ትምህርት ወይም የቤተ እምነቱን ትምህርት እንጂ እኔ እማነበው በእጄ ያለው መጽሐፍ ቅዱስ አንተ ያልካቸውን ንግግሮች አይልም። ያንተ መነሻ የሆነውን ልናገር። በሐዋርያት ሥራ ምዕራፍ 19 ከቁጥር 5 ያለው ክፍል ይህንን በሰሙ ጊዜ በጌታ በኢየሱስም ተጠመቁ የሚል ቃል ይህ መነሻ ነው ለኤፌሶን ሰዎች ከቁጣ ልጅነት ወደ ተመረጡ ወደ ብርሃን ልጅነት ያመጣቸው ብለህ ተናግረሃል። ይህ ትምህርት ትክክል እንዳልሆነ በእግዚአብሔር ቃል ልሞግት እፈልጋለሁ። መጽሐፍ ቅዱሳችንን ምዕራፍ 19 ሐዋርያት ሥራ ከቁጥር 1 ጀምራችሁ ብታነቡ አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ፣ አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። ባመናችሁ ጊዜ ይላል እንጂ በተጠመቃችሁ ጊዜ አይልም። ምክንያቱም ያንተ ቤተ እምነት ሰው መጀመሪያ ንስሐ መግባት አለበት፣ ቀጥሎ በኢየሱስ ስም መጠመቅ አለበት፣ ቀጥሎ በመንፈስ ቅዱስ መሞላት አለበት ብሎ ይህንን ቅድመ ተከተል ካልተከተለ ቤተ እምነታችሁ ድህነት የለም ብሎ አያስተምርም ወይ? ነገር ግን እዚህ ጋር ሐዋርያው ጳውሎስ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ አላቸው እንጂ በተጠመቃችሁ ጊዜ ብሎ አልጠየቃቸውም። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት። እንኪያስ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ነው የሚለው። የጳውሎስ ትኩረት በጌታ በኢየሱስ በማመን ስለሚገኘው ድህነት እንጂ አንተ እንዳልከው በውሃ ጥምቀት የሚገኝ ድህነት አለ ብሎ እዚህ ጋር አይናገርም። ዮሐንስስ ከእርሱ በኋላ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንም በሰሙ ጊዜ በጌታ በኢየሱስም ተጠመቁ። የጥምቀት ሥርዓት የለም ብዬ አላምንም። ነገር ግን ጥምቀት ከቁጣ ልጅነት ወደ ብርሃን ልጅነት አምጥቶናል ያልከው መጽሐፍ ቅዱሳዊ አይደለም። ለምሳሌ አንድ ምዕራፍ ወደ ኋላ ሄደህ ምዕራፍ 24 ብትመለከት በወገኑም የእስክንድርያ ሰው የሆነ ነገር አዋቂ ነበረ፣ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጽሐፍት ዕውቀት የበረታ ነበረ። እርሱ የጌታን መንገድ የተማረ ነበረ። የዮሐንስንም ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበር። እርሱም በምኩራብ ገልጦ ይናገር ጀመር። ጵርስቅላና አቂላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት ይላል። ጵርስቅላና አቂላም ሆኑ እንዲሁም የእግዚአብሔር ወንጌል አገልጋይ ሐዋርያው ጳውሎስ ያደረገው እነዚህ የዮሐንስን ጥምቀት ብቻ አውቀው ስለ ጌታችን መንገድ በጥልቀት ያልተረዱትን ስለ ጌታ መንገድ ያስተማሩበት ክፍል እንጂ በውሃ ጥምቀት ከጨለማ ወደ ብርሃን ይመጣል የሚል ትምህርት የለውም። እንዲሁም አንተ ያነሳሃቸው የኤፌሶን ሰዎች በውሃ ጥምቀት ምክንያት ነው ከጨለማ ወደ ብርሃን የመጡት ብለሃልና የኤፌሶንን መልእክት ሙሉውን ደጋግሜ ለማንበብ ሞክሬያለሁ። አንድም ስፍራ ሐዋርያው ጳውሎስ በጥምቀት ምክንያት ወይም አንተ እንዳልከው በጌታ በኢየሱስ ስም በመጠመቅ ከቁጣ ልጅነት ወደ ብርሃን መጣችሁ የሚል ንግግር ወይም ንባብ አላነበብኩም። ከየት ነው ያመጣው?
ጳውሎስ በኤፌሶን መልእክት ግልጽ በሆነ ንግግር ከቁጣ ልጅነት ወደ ብርሃን ልጅነት ወይም ከቁጣ ልጅነት ወደ ተመረጡ ልጅነት በምን እንደመጡ እንዲህ በማለት ይናገራል። አለፍ ብዬ ምዕራፍ 1 እና 2ን ላንብብልህ። ምዕራፍ 1 ከቁጥር 4 ላይ እንዲህ ይላል፣ ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ምርጫው የእግዚአብሔር ነው፣ የመረጠን እግዚአብሔር ራሱ ነው ይላል። 6ን ስትመለከት በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። የተመረጥነው በውድ በእግዚአብሔር ልጅ በሱ በኩል እግዚአብሔር ባሳየው ጸጋ እንደሆነ ይህ ክፍል ይናገራል። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ ይላል። ወንድሜ እኛ ያደረግነው ካዳነን የእግዚአብሔርን ክብር እያሳነስን ነው። የእግዚአብሔር ክብር ይመሰገን ዘንድ እግዚአብሔር ምርጫውን ያደረገው አንተና እኔ በምንፈጽመው የጥምቀት ሥርዓት ሳይሆን በውድ ልጁ ባደረገው በጸጋ ስጦታ ነው ይለናል። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት የተገኘው በእኛ ሥርዓት በመፈጸማችን ሳይሆን እግዚአብሔር ራሱ በልጁ በኢየሱስ ባደረገው በነፃ ስጦታ ነው ይለናል። 12 ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ ማለትም እናንተ የኤፌሶን ሰዎች ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። የኤፌሶን ሰዎች የመዳንን ወንጌል ሰምተው ነው የዳኑት። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1:17 ላይ ሲናገር የክርስቶስን ወንጌል እንድናገር እንጂ ላጠምቅ ጌታ አላከኝምና ብሎ ተናግሮ የለም ወይ? እዚህም የሚናገረው እናንተም የኤፌሶን ሰዎች የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ወረድ ብለህ ብትመለከት ምዕራፍ 2ን ከቁጥር 4 ጀምሮ ያለውን አንተ ያነበብከው ክፍል ላንብብልህ። ከላይ ከ3 ጀምረ ላንብቡ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቡናችንን ፍቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበር። አዎ ሁላችንም የሥጋችንን ሐሳብ እየፈጸምን የሥጋችንን ድዛር እየፈጸምን የቁጣ ልጆች ነበርን። ከዛ በኋላ ምንድነው የሆነው? የውሃ ጥምቀት አከናውነን ወደ እግዚአብሔር ልጅነት መጣን ይላል ወይስ በሌላ ነገር ነው እግዚአብሔር ወደ ልጅነቱ ያመጣል? ቀጥሎ ያለውን ክፍል ላንብብልህ። እግዚአብሔር ይቅርታ ከላይ ልጀምር ነበርን፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናቸዋልና። አንተ እንዳልከው ድህነት ያገኘነው በውሃ ጥምቀት ሳይሆን በኢየሱስም በመጠመቃችን ሳይሆን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችን በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በምን ምክንያት? በጸጋ ድናቸዋል ብሎ ይናገራል ወንድሜ። እንዲሁም እዛ ምዕራፍ 8 ቁጥር ስትመለከት ጸጋው በእምነት አድናቸዋል ይላል እንጂ በጥምቀት ድናቸዋል አይልም ወገኔ። ጸጋው በእምነት አድናቸዋልና 11 ላንብብላችሁ። ስለዚህ እናንተ የኤፌሶን ሰዎች ወንድማችን ሲናገር የኤፌሶን ሰዎች ከጨለማ ወደ ብርሃን ከቁጣ ልጅነት ወደ ብርሃን ልጅነት ወደ ተመረጡ ልጅነት የመጡት በጥምቀት ነው ብሎናል።
መጽሐፍ ቅዱሳችን ግን ሐዋርያው ጳውሎስ የመጽሐፉ ጸሐፊ እንዲህ ይላል፣ እናንተ ማለት እናንተ የኤፌሶን ክርስቲያኖች አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። የቀረብነው በጥምቀት ሥራ ሳይሆን ጌታችን ኢየሱስ ክርስቶስ መስቀል ላይ በከፈለው ክፍያ ነው። ወንድሜ ወደ እግዚአብሔር አብ የደረስነው የእግዚአብሔር ልጆች መሆን የቻልነው በክርስቶስ ደም ነው ያቀረበን ይላል። ቀድሞ በተገረዙት ዘንድ በእስራኤሎች ዘንድ ያልተገረዝን የተባልን አሕዛብ አሁን እኛ የቀረብነው በክርስቶስ ኢየሱስ ደም ነው። መጽሐፍ ቅዱስ በሮሜ መጽሐፍ እንዲህ ብሎ ይናገራል። እኔ በኢትዮጵያ ሐዋርያት ቤተ እምነት እያለሁኝ በአብርሃም ዘመን ሰዎች የእግዚአብሔር ወገን መሆኑት በግርዘት ነው። አሁን ደግሞ በጥምቀት ተተክቷል። ግርዘት የጥምቀት ጥላ ነበር ብላችሁ ስታስተምሩን ከልጅነት ጀምሮ ስማር ነው የከረምኩት። ጥምቀት ግርዘትን ከተካ ወይም ግርዘት የጥምቀት ምሳሌ ወይም ጥላው ከሆነ የእምነት አባታችን አብርሃም ተገርዞ ነው ጽድቅ ሆኖ ተቆጠረለት ወይም የእግዚአብሔር ሰው ወይም የእግዚአብሔር ልጅ ተባለው። ጽድቅ ሆኖ ተቆጠረለት እምነቱ ነው ወይስ ግርዘቱ ነው? የሮሜ መልእክት ምዕራፍ 4 ከቁጥር 9 ጀምሬ ላንብብና ይህንን ቪዲዮ ልጨርስ። እንግዲህ ይህ ብፅዕና ስለመገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና እንዴት ተቆጠረለት? ተገርዞ ሳለ ነውንስ ወይስ ሳይገረዝ? መልሱን ጳውሎስ ሲመልስ ተገርዞስ አይደለም ሳይገረዝ ነበር እንጂ ይላል። ወንድሜ ለአብርሃም ግርዘቱ እዚህ ጋር መጽሐፍ እንደሚናገር ሳይገረዝም በነበረው እምነት ያገኘው የጽድቅ ማህተም የሆነ የመገረዝን ምልክት ተቀበለ ይላል እንጂ በመገረዙ ድህነትን አገኘ ወይም ጽድቅ ሆኖ ተቆጠረለት አይልም። መጽሐፍ ቅዱሳችን ጥምቀት የክርስቲያኖች ሥርዓት እንደሆነ የምንጠመቀው ደግሞ ወይም የጥምቀት ቅድመ ሁኔታ ደግሞ በጌታ በኢየሱስ ክርስቶስ በማመን ድህነትን ካገኘን በኋላ እንደሆነ ይናገራል እንጂ አንተ እንዳልከው የውሃ ጥምቀት ከጨለማ ልጅነት ወደ ተመረጡ ልጅነት ያመጣል የሚል ትምህርት ከየት ነው? መጽሐፍ ቅዱሳችን እዚህ ጋር እንደተመለከትነው በግልጽ የኤፌሶን ሰዎች በኢየሱስ ክርስቶስ ደም እንደቀረቡ እንጂ በጥምቀት ወደ እግዚአብሔር አብ ቀርባቸዋል አይልምና ወደ መጽሐፉ በመመለስ የእግዚአብሔርን ቃል እንደተጻፈ እንድታነብ አሁንም ምክሬን እለግሳለሁ። ለምትሰሙኝ ሁሉ የኢትዮጵያ ሐዋርያት ቤተ እምነት ወገኖቼ ከሰው ሥርዓት የእግዚአብሔር ቃል ወደሚለው እንመለስ በማለት የዛሬውን ቪዲዮ እንጨርሳለሁኝ። በሌላ ቪዲዮ እስክመለስ የአምላካችን ቸርነት ከሁላችን ጋር ይሁን።